በማገልገል ላይ የሚገኘውን ወንድማችን ገዛኸኝ ሙሴን ይዘንላችሁ ቀርበናል። እግዚአብሔር ስለ አምልኮ ለማስተማር የተለየ ሸክም በልቡ ስላስቀመጠ እንደ ኢትዮጵያን አቆጣጠር በ1994 ሕያው አምልኮ ዓለም አቀፍ አገልግሎት የተባለውን በመመስረት ሙሉ በመላው ኢትዮጵያ ባሉ ወንጌላውያን ቤተ ክርስቲያናት በመዘዋወር ስለ አምልኮ ምንነት፣ ለምንነትና እንዴትነት the what, why and how of worship በማስተማር ላይ ይገኛል። በተጨማሪ ለመዘምራን ስልጠና ይሰጣል። ወንድም ገዛኸኝ ሙሴ በዝማሬ አገልግሎቱ የሚታወቅ ሲሆን እስካሁን 5 የመዝሙር አልበሞችን አንድ ልዩ እትምን አሳትሟል። በተለይ የዘላለም ሸማይ የተባለው መዝሙሩ በብዙዎች ይታወቃል። መዝሙሮችን ለማግኘት ለምትፈልጉ 3ቱንም ካሴቶች ማለትም ቁጥር 4ን ቁጥር 5ን በዚሁ በእኛ በኩል ማግኘት ትችላላችሁ። ዛሬ በዚህ ምሽት ከሱ ህይወት ጋራ በህይወት ዙሪያው ከጌታ ጋራ ያሳለፈውን ዘመን እየዳሰስን እንነጋገራለን። የእግዚአብሔር ጸጋና ሰላም ለሁላችሁም በኢየሱስ ክርስቶስ ስም። ወንድሜ ገዛኸኝ አሁን አንተ ንጋብዛለሁ። እኔ ባለኝ መረጃ መሰረት የተናገርኩት እንግዲህ አጠር ያለ ነገር አለ ስላንተ። አንተ በዚህ ስላለ ስለራስህ ስለቤተሰብና አገልግሎትህ ምናልባትም በዛ በተናገርኩት ላይ መስተካከልም ያለበት ካለ ጨምረህ እንድትነግረን በጌታ ፍቅር ጋብዛለሁ። እግዚአብሔር ይባርክህ። እሺ አመሰግናለሁኝ። በዚህ ሰዓት ይህንን እድል ስላገኘው የቤሪያን ቴሌኮንፈረንስ ሚኒስትሪ አመሰግናለሁ። እንዲሁም በዚህ ሰዓት ደግሞ በአየር ላይ ሆነው ይህን ፕሮግራም ለመከታተል ያሉትን ሁሉ የጌታ ሰላም ይብዛላችሁ። ሰላም እላለሁኝ። ስለራሴ ባጭሩ ለመናገር ስሜ ገዛኸኝ ሙሴ ይባላል። የአንዲት ሚስት ባልና የአራት ልጆች አባት ነኝ። ማገለግለው ቀደም እንደተባለ እግዚአብሔር ሸክም የሰጠኝ ጥሪ የሰጠኝ በዚህ አምልኮ በሚባለው ርዕሰ ጉዳይ ነው። በዛ ርዕሰ ጉዳይ ላይ ቀደም እንደተባለው በኢትዮጵያ ውስጥ በተለያዩ ሀገሮችን እግዚአብሔር በከፈታቸው በሮች እየሄድኩኝ አስተምራለሁ፣ እጽፋለሁ። ሸክሜ ይሄ ነው። በጸሎትና በአምልኮ ዙሪያ የተለያዩ ነገሮች ላይ ነው ማስተምረው። አሜን። እግዚአብሔር አብዝቶ ይባርክህ ወንድማችን ገዛኸኝ። መቼም ካንተ ህይወት ብዙ ነገር እንደምንማር አምናለሁ። በተወሰነ ደረጃ ያንተን ህይወት ምስክርነት እንዲሁም ስላንተ በዝማሬም በተለያየ ሁኔታ ውስጥ እናውቃለን። በተለይም አንተ በኖርክበት ዘመን በነበረው የክርስትና ህይወት ውስጥ ብዙ ነገሮች እንዳሳለፍክ ለዚህም እግዚአብሔር እንዳበቃ የምናይበት ሁኔታ ስለሚኖር ዛሬ ወደ ኋላ ወስጄ ነው የምጠይቅህ። በመጀመሪያ የምጠይቅ ጥያቄ ጌታ ኢየሱስ ክርስቶስን እንዴት እንዳገኘ በዚያን ጊዜ የነበረውን ሁኔታ ትነግረናለህ። ከዛ በኋላ ያለውን የህይወትን ለውጥም ጭምር እግዚአብሔር አብዝቶ ይባርክህ። ጊዜውን ላንተ ተዋለሁ። እሺ አመሰግናለሁ። ጌታን ያገኘሁት ወይም ነው ጌታ ያገኘኝ ብል ይሻላል በ1970 ዓመተ ምህረት ነው። በወቅቱ እኔ አፍላ ጎረምሳ ነበርኩ። ፍልስፍናዬም አምላክ የለሽ ነበረ። በወቅቱ ኮሚኒቲ የሚባል አምላክ የለሽ ፍልስፍና በምድራችን ላይ የተንሰራፋበት ወቅት ስለነበረ በትምህርት ቤትም በውይይት ክበቦችም የቃረምኳትን ቁንጽል ክደት ትምህርት መሰረት በማድረግ እግዚአብሔር የለም፣ እግዚአብሔርን የፈጠሩት ጨቋኞች ናቸው፣ ይህንን ያደረጉት ሰውን ረግጦ ለመግዛት ነው፣ እንዲመቻቸው ብለው ነው፣ ሰው እግዚአብሔር አለ መንግስተ ሰማይ አለ ብሎ የሚያምን ከሆነ ለነጻነቱ አይታገልም ብዬ አምን ነበር። እናም የዲያሌክቲካል ማቴሪያሊዝም ፍልስፍና መሰረታዊ ትንታኔ ባይገባኝም እንኳን እግዚአብሔር የለም፣ እግዚአብሔር ካለ ለምን ብዙ አይነት መከራና ችግር በምድር ላይ ሰዎች ላይ ሲመጣ ዝም ይላል? ለምን አንዱን አካለ ጎደሎ አድርጎ ይፈጥራል? ለምን እንዲህና እንዲህ አይነት መከራ በምድር ላይ ሲሆን ዝም ይላል እላለሁ። እንዲሁም ደግሞ ለምን ይደበቃል? እግዚአብሔር ካለ ነው እኔ የለም እላለሁ። እኔ የሚመራኝ መንግስት የለም እግዚአብሔር ይላል። ለምን እግዚአብሔር ይደበቃል? አለው ለምን አይልም? እንዲታመን ከፈለገ ለምን ተደብቆ ምን ይላል የሚል ጥያቄ አይነታ ነበር። አለሁም ብሎ ተገልጦ ለምን ራሱን አይገልጥም? ከሌለ ነው እንጂ ካለ መደበቅ አልነበረበትም ምን ነበር። እንዲህ ነበር እየተሟገጥኩ እግዚአብሔር የለም ብዬ ከወላጆቼ የወረስኩትን እምነት በካልኩ ጊዜ ግን
በህይወቴ ብዙ ባዶነት መጣ። እግዚአብሔር የለም ብዬ ድሮ በነበረኝ ትንሽ መረዳት እግዚአብሔር አለ ብዬ በማምነው ጊዜ የነበረኝ ሰላም ጠፋ። ውስጤ ባዶ ሆነ። ትልቅ ባዶነት ውስጤ ገባ እና ተወልጄ ያደኩት ደግሞ እኔ በገጠርና በገጠር ከተማዎች ነበረ። ተፈጥሮን ማድነቅ ወድ ነበረ። ተፈጥሮን እያደነቅኩ ነበር ያደኩት እና እግዚአብሔር የለም ስል ግን ተፈጥሮ ውበቷን ያጣች ይመስለኛል እና ወይም ደግሞ ተፈጥሮን ለማድነቅ ስሞክር ተፈጥሮ ጥያቄ ልታነሳብኝ ይመስለኛል። ከኛ ውበት ጀርባ ማን እንዳለ ታውቃለህ? የዚህ ውበት ውስጥ ተገንዝበሃል? ወይም ደግሞ ሌላው ጥያቄ እውርድል ወይም አጋጣሚ ይህንን ዓለም ፈጠረ ብለህ የምታምን ከሆነ በእኛ የመደነቅ መብት የለህም የሚል መልስ ተፈጥሮ የሚሰጠኝ ይመስለኝ ነበር እና በተፈጥሮ እንደ ድሮው እንደ ቀድሞ ጊዜ ኢንጆይ ማድረግ መደሰት አልቻልኩም። የኛን መገኛ ምስጢር ሳታውቅ ልታደንቅና ትችልም የሚል ምላሽ ተፈጥሮ የሚሰጠኝ ይመስለኝ ነበር በዛን ጊዜ እና እግዚአብሔር የለም ብለም እንኳን ውስጤ ኬት መጣው ለምን እኖራለሁ መጨረሻዬ ምንድነው የሚል ጥያቄ ያነሳ ነበር። እግዚአብሔር ከሌለ ፈጣሪ ከሌለ የሰው ህይወት የሚደመደመው በመቃብር ከሆነ ምኖር ትርጉም የለውም ይላል ውስጤ። ይህን የውስጤን ጩኸት ዝም ለማሰኘት ብሞክርም አልቻልኩም። በጫት፣ በሲጋራ፣ በዘፈን፣ በጭፈራ፣ በተለያዩ የልብ ወለድ መጽሐፍት ማንበብ ከራሴ ከውስጣዊ ድምጼ ለመሸሽ ብሞክርም የውስጡ ጩኸቴ እየበረታ ነበር የመጣው። በዚህ ሁኔታ ያለው ነው የእናቴ ታናሽ ወንድም አጎቴ ስለ ጌታ መሰከረልኝ። በወቅቱ ዲላ ከተማ ውስጥ ነበር የነበርኩት። ከአያቶቼ ጋር ነበር የምኖረው። ይህን ጥያቄ ሲያነሳልኝ በውስጥ ያለውን ጥያቄ ዘረገፍኩለት። ቅድም ያነሳኋቸውን ጥያቄዎች ዘርግፌ ጠየቅኩት። እግዚአብሔር ካለ ራሱ ይግለጥልኝ ያሳየኝ። አምላክ ፈጣሪ ካለ ለምን መደበቅ አስፈለገ? ሰዎች እንዲያውኑ ተፈለገ ለምን ራሱ አይደለም? ወለተ ምን ያደረገበት አጎቴ ጋር አልገጠረም አንተ አንደበት አንድ ነገር ብቻ ተገረኝ። ይቅርታ አቤት ድምጽ አሁን ትንሽ ድምጽ ወጣፋ ብሎ ነበር። ቀጥል። እሺ አለታ ወንዶ የሚባል ከተማ ውስጥ ለኮንፈረንስ እንሂድና እዛ እነግርሃለሁ አለኝ እና አለታ ወንዶ የሚባል ከተማ ሂድ፣ እዛ ጥያቄዎችን እዛ ታቀርባለህ ሲለኝ ተስማማው። እሺ አልኩኝ። ወደዛ ኮንፈረንስ ቦታ ከዲላ ከተማ ሄድኩኝ። አንድ የ2 ሰዓት መንገድ ነው በመኪና እና የገጠር ከተማ ነው። እዛ ቦታ ላይ ሄድኩ። ከከተማውም ደግሞ አልፎ የ45 ደቂቃ ወደ ገጠር ይገባ ነበረ። ወደዛ ስብሰባ ቦታ ሄድኩኝ እና እየጠበቅኩት አይደለም። የገጠር ሰዎች ናቸው፣ ገጠር ነው እና እኔ የገመትኩት ምንድነው ኮንፈረንስ የሚለውን ቃል መጀመሪያ ስለሰማሁኝ ፈረንጆች ይኖራሉ፣ እግዚአብሔርን ያሳዩኛል፣ ወይም በቴሌስኮፕ የራቀውን አቅርቦ በሚያሳይ መሳሪያ ያው ለእግዚአብሔር ብለው ይሉኛል ብዬ ገምቼ ነበር። እንዲህ ነበር የማስበውና ስመለከት ሁኔታው አይመስልም። ቤቱ የሳር ቤት ነው፣ የጸሎት ቤቱ አሞራ ክንፍ ምናልባት 50-60 ሰዎች በላይ የማይችል ቤት ነው። ሰዎች የገጠር ሰዎች ናቸው እና እነዚህ ሰዎች ናቸው ለኔ እግዚአብሔርን የሚገልጹልኝ ብዬ ውስጤ በጥያቄ ተሞላሁኝ። ተታለልኩኝ ብዬ አሰብኩ። ግን እንደዛው እያሰብኩ ያለ ገና ሰዎቹ ወደ ቸርች ውስጥ ሳይገቡ ውጭ ሆኖ ሰላምታ ሲሰጣጡ ሳይ በጣም የሚያስገርም ነገር ነው። ምንድነው የሆነው? በትልቅ ፍቅርና በናፍቆት ነው ተቃቅፎ ሰላም የሚባባሉት እና ይሄንን አየው። እውነት ይዋደዳሉ ማለት ነው። እውነት ፍቅር አላቸው ማለት ነው። ሌላው ደግሞ ፊታቸው ላይ የሚታይ የሚያበራ ፊት ነው ያላቸው እና እንደኔ ባዶ እንዳልሆኑ ከማየው ነገር በቃ መረዳት ቻልኩኝ። እኔ ብዙ ጥያቄ አለብኝ። ከየት መጣው? ለምን እኖራለሁ? መጨረሻዬ ምንድነው? የህይወት ትርጉም ምንድነው? የሚል ጥያቄ እኔ አለኝ። የእነሱን ፊት ስመለከት ዓላማ ያላቸው ሰዎች እንደሆኑ፣ ከየት እንደመጡ፣ ለምን እንደሚኖሩ፣ ወዴት እንደሚሄዱ የሚያውቁ ሰዎች እንደሆኑ ፊታቸውን ብቻ ሳይ ተረዳ እና ይሄ ጥያቄ እየፈጠረብኝ ወደ ጉባኤ ውስጥ ገባሁ ማለት ነው። ልቀጥል ወይስ ጥያቄ ይኖራል?
በዚሁ ንገረን ትንሽ አጨርሰው ይሄን ሐሳብ ተባረክ። እሺ እና ከዛ በኋላ ወደ ጉባኤ ውስጥ ገባው። በጉባኤ ውስጥ በሁለት ቋንቋ ነው፣ በአማርኛና በሲዳምኛ ነው የሚዘመረው የሚሰበከው። እና በጣም የሚገርም ነገር በዛ ቦታ ሆነ እና እግዚአብሔርን ያሳየኝ ሰው የለም፣ አንድም ፈረንጅ የለም፣ ቴሌስኮፕ የለም። እግዚአብሔርን የሚያሳየኝ ሰው የለም በዛ ቦታ ላይ። ነገር ግን እግዚአብሔርን አየሁት። እንዴት አየሁት? የሚገርም ነገር ነው። መዝሙሩ ሲዘመር፣ ስብከቱ ሲሰበክ እኔ በህይወቴ ምን ተፈጠረ አላውቅም። ትልቅ ደስታ፣ በቃል ሊገለጥ የማይችል ደስታ በውስጤ ፈሰሰ እና ልዩ ሰላም በምድር ላይ አለ ብዬ የማልገምተው አይነት ሰላም በውስጤ ፈሰሰ። ከዚህ በፊት ስናፍቀው የነበረው ነገር፣ በተለያየ ሙከራ ላገኘው ፈልገው የነበረ ነገር፣ በጫቱ ውስጥ፣ በሲጋራ ውስጥ፣ በጭፈራ ውስጥ፣ በሆያሆዬ ውስጥ ስፈልገው የነበረው ነገር ለካ ይሄ ነው አልኩኝ። እርካታን በዛ ውስጥ ፈልግ ነበረ። ነገር ግን በዚህ ጊዜ የጌታን ቃል ስሰማ፣ ዝማሬዎችን ስሰማ ምን እንደተፈጠረ ለማወቅ ያስቸግረኛል እና ልዩ ሰላም፣ ልዩ ደስታ፣ ልዩ እርካታ በምድር ላይ ምንም ቃል ሊገልጠው የማይችል ሰላም ውስጥ የፈሰሰ እና በጣም በደስታ ነው። ይሄ የዳግም መወለድ ታምር የሚባለው ነገር በህይወት ሆነ። ስብከቱን አላስታውስም፣ ግን በወቅቱ የሚዘምሩ መዝሙሮች ትዝ ይሉኛል። እነሱን ብላቸው ደስ ይለኛል። በመስቀል ላይ ተሰቅሎ አየሁት ጌታዬን፣ ቅዱስ ደሙን አፍስሶ ከፈለ ዕዳዬን። እንዴት ያለ ፍቅር ነው ደንቆኛል፣ እኔን ከኃጢአት ባህር አውጥቶኛል። እንዴት ያለ ፍቅር ነው ደንቆኛል፣ እኔን ከኃጢአት ባህር አውጥቶኛል። እግዚአብሔር ይመስገን። አንዱ ዝማሬ ይሄ ነው። ሌላው ዝማሬ በዛ ውስጥ ከቀረውና ልዩ ትርጉም ሰጠኝ ዝማሬ አንደኛው እንደዚህ የሚል ነው። ንጹህ ደሙ ከዚያ መስቀል ወደ ዓለም ፈሰሰ፣ ከዚያ የታጠቡ ሁሉ ከኃጢአት ይነጻሉ። ነጽቻለሁ በደሙ፣ ነጽቻለሁ በደሙ፣ ነጽቻለሁ በደሙ፣ በኢየሱስ ደም በደሙ ታጥቤያለሁ ላመስግነው፣ በደሙ ታጥቤያለሁ ሃሌሉያ፣ በደሙ ታጥቤያለሁ ላመስግነው፣ ከእርሱ በጎረፈው ያንን መስቀል በሃይማኖት ማየት ከጀመርኩኝ የነበረኝ ሸክሜን ሁሉ ከዚያ አራገፍኩኝ። ነጽቻለሁ በደሙ፣ ነጽቻለሁ በደሙ፣ ነጽቻለሁ በደሙ፣ በኢየሱስ ደም በደሙ ታጥቤያለሁ ላመስግነው፣ በደሙ ታጥቤያለሁ ሃሌሉያ፣ በደሙ ታጥቤያለሁ ላመስግነው፣ ከእርሱ በጎረፈው በሰማያት አዲስ መዝሙር ከቅዱሳን ጋራ እዘምርለታለሁኝ ስለ ታላቅ ፍቅሩ። ነጽቻለሁ በደሙ፣ ነጽቻለሁ በደሙ፣ ነጽቻለሁ በደሙ፣ በኢየሱስ ደም። ይሄ በዛን ወቅት የተዘመረ ዝማሬ ነው። እርግጥ ነው ከዛ በኋላም ይህን ዝማሬ ዘምሬያለሁ፣ ግን በውስጤ ታትሞ የቀረ ዝማሬ ነው እና ህይወቴ በድንቅ ተለወጠ። እግዚአብሔርን አየሁት። ማንም ሳይንቲስት ሳይኖር፣ ቴሌስኮፕ ሳይኖር፣ በስጋዊ አይኔ ሳይሆን በመንፈሳዊ አይኔ እግዚአብሔርን አየሁት እና ያ በጥያቄ የተሞላ ተቅበዝባዥ ነፍሴ ልዩ በሆነ እርካታና ደስታ ተሞላ። ቃላት በማይገልጠው እርካታ ውስጤ ተሞላ። የዚያን ዕለት ተሞክሮዬን እንደሆነ መግለጽ የሚመቸኝ ነገር ምንድነው? ደረቅ ስፖንጅ ወስደን በውሃ ውስጥ ብንደፍቀው
ልክ ውሃውን ምጥጥ እንደሚያደርግ ልቤ እንደዛ እንደሆነ ነው የሚመስለኝና የነበረውን ነገር ሁሉ በትልቅ ረሃብና ጥማት ነው ወደ ውስጤ ያስገባው እና በጣም በቃል ለመግለጽ ያስቸግረኛል። በልዩ ሁኔታ ነው ያ የዳግም መወለድ ታምራት በህይወቴ የሆነው። ልዩ ክብደት፣ ልዩ ክብር ተሰማኝ እና ህይወቴ ተለውጦ ቀረ። የከበበኝ ጨለባ ተገፈፈና ከዛ ወተን ስንሄድ የሚገርመው ነገር ምንድነው? ከዛ ወተን ስንሄድ ስለ ጌታ ነበር ማወራው። ለረጅም ጊዜ እንደማውቀው ይመስላል እና ጌታ እንዲሆነ ላለው ለቼት እንዳመጣው ተላቀው በአንድ ቀን ስብከትና በአንድ ጉባኤ በአንዲት ምናልባት 2-3 ሰዓት ፕሮግራም መላ ህይወቴ ተነክቶ ነበርና አብረው የነበሩ ታሪኬን የሚያውቁ ሰዎች እንደውቺ ወጣት ልጅ እንደው በልጅነቷ እግዚአብሔር ጥበብ ሞልቶባታል ነበር። እኔ በአንድ ቀን ስብከት ለውጭ ነበር ማወራውና ራሴን መቆጣጠር አልቻልኩም። ምናልባት የደስታ ብዛት ሰውን የሚያፈነዳ ቢሆን የዛን ቀን ፈነዳ ነበር ብዬ ነው የማስበው። ልዩ ደስታና ሰላም በውስጤ ፈሰሰ። እግዚአብሔር የተባረከ ይሁን። ከዚያን ወዲህ ይሄው ተለውጬ ቀረሁኝና ከዚያ በኋላ የነበረው ባጭሩ ህይወቴ ምንድነው? በብዙ አንድ ነገር ልጨምር። እግዚአብሔር ይባርክ። የልቤን ሐሳብ ነው አሁን የተናገርከው። ማለትም በተለይም አንተ ቅድም እንደነገርከን በብዙ ፍልስፍና እግዚአብሔር የለም በሚሉ ብዙ ነገሮች የተሞላ ህይወት እንዳያስክ ነው። እንግዲህ ጌታን በቴሌስኮፕ ያለው ያልከው በጉባኤ ውስጥ እግዚአብሔር መንፈስ አግኝቶ በዛኑ ሰዓት እንደዚህ አይነት ለውጦችን አየሁ ብለናል። እዚህ ላይ ለቅዱሳን የሚጠቅማል ብዬ ያሰብኩት ይሄን ጥያቄ ስጽፍ ለምን ጻፍኩት አልገባኝም ነበር፣ ግን አሁን ገብቶኛል። እግዚአብሔር የፈለገው ነገር አለ። ምንድነው? ያንተ ህይወት ለውጥ እጅግ ፈጣን እንደሆነ ያለው። እስቲ ስለ ህይወት ለውጥ ስትነግረን እያንዳንዱ ሰዎች ህይወትስ በጌታ ውስጥ ጌታን ካገኙ በኋላ እንደዚህ ያለውን ነገር ማየት ያልቻለበት ሁኔታ በቤተ ክርስቲያንም በአገልግሎት ዘመንህም ምንድነው የነዚህን ኮምፓሪዝን ወይም አንጻራዊ በማነጻጸር ሊፈጣን ለውጥ ማሳየት፣ አንዳንዴ ደግሞ ግራጁዋል ለውጥ ወይም በቀስታ የሆነ ለውጥ ማሳየት ይኖራልና በእነዚህ መካከል ያየውን ነገር ጨምረህ እንድትነግረን ነው። በተለይ በህይወት ላይ ኢምፓክት ወይም ለውጥ እንዲፈጣን ለውጥ በተለይ ብዙ ጊዜ ደስ የሚለኝ ሰዎች ጌታን ማግኘት አንድ ነገር ነው፣ ግን የጌታን ህይወት መለማመድ መጀመር ማለት ነው። በሱ አቅጣጫ ትንሽ ነገር እንድትነግረን ነው። እግዚአብሔር ይባርክ። አሜን። በርግጥ ነው የሁሉም አይነት ኤክስፒሪየንስ አንድ አይነት አይደለም። እግዚአብሔር ሉዓላዊ አምላክ ነው። በተለያየ መንገድ ነው ሰዎችን የሚያገኘው። አንዳንዶችን ቀስ በቀስ በሂደት ነው እየተለወጡ የሚሄዱት እና ፕሮባብሊ ከነበርኩበት ሁኔታ ይመስለኛል እንዲህ አይነት ተአምራታዊ የሆነ እንዲህ አይነት ኤክስፒሪየንስ ባይሆን ኖሮ እንዲህ አይነት ተሞክሮ ባይሆን ኖሮ ምናልባት እኔ ልቤን ለጌታ አልከፍትም ነበር ብዬ አስባለሁ። እና እግዚአብሔር ይሄንን ያደረገው ከነበርኩበት ሁኔታ ነው። እና አንዳንድ ሰዎች እንደኔ ርቀው ላይ ሄዱ ይችላሉ አንዳንድ ሰዎችና በርግጥ ነው የእግዚአብሔር የመንፈስ ቅዱስን አሰራር በሰዎች ውስጥ የሚያደርገውን እንዲህ በፎርሙላ ውስጥ አንወስደው። የኔ አንድ ልዩ ኤክስፒሪየንስ ነው። በመጀመሪያው ቀን ተነክተው ተለውጠው የሚቀሩ ሰዎች አሉ። በሂደት እግዚአብሔር በደረጃ ቀስ እያለ የሚያስተምራቸው የሚለውጣቸው ሰዎች አሉ። እና ፎርሙላ አናስቀምጥም። የኔ ዩኒክ የሆነ ኤክስፒሪየንስ ነው። ከነበርኩበት ምድረ በዳ ጥልቀት የተነሳ ከነበርኩበት የክደት ትምህርት በኃጢአት የጠለቀ ህይወት ውስጥ ስለነበርኩኝ እኔን ከዛ ጥያቄ ውስጥ ለማውጣት እግዚአብሔር ይህንን የተትረፈረፈ ምሕረቱን ገለጸ። በማይገባኝ ሰው ላይ እንድለወጥ ስለፈለገ ነው ይሄን ያደረገው። ስፔሻል ፌቨር ነው ብዬ አስባለሁ። በቃ ምሕረት አደረገልኝ ካለሁበት ነገር ወጣ ዘንድ ብዬ ነው የማስበው። እና ይሄንን ግን እንደ ፎርሙላ ወስደን ሁሉም ሰው በእንዲህ አይነት መንገድ ነው ልንል አንችልም። አንዳንዱ ሰው በሂደት መለወጡን ሳያውቀው ተለውጦ የሚቀር ሰው አለ። ቃል እያነበበ እየጸለየ እንደዛ ሆኖ ድኖ የሚቀር ሰው አለ። እና ፎርሙላ አይኖረንም። የእግዚአብሔር አሰራር የመንፈስ ቅዱስ አሰራር በጣም የተለያየ ነው። እያንዳንዳችን ወደ ጌታ የመጣንበትን ወደ ጌታ ያደግንበትን መንገድ ብናይ የተለያየ ነው። እና
የኔ የመንፈሳዊ ህይወቴ መሰረት የተጣለው በዛን ጊዜ ነው ብዬ ነው ማስበው። ከዛ በኋላ ቀደም እንዳልኩህ ከተመለስኩ በኋላ መጽሐፍ ቅዱስን በጣም አነብ ነበር። መጽሐፍ ቅዱስን የትና ከነበር ማነበው አንብቤ አልጠግብም ነበርና መጽሐፍ ቅዱስን ሳነብ እንደ ቴሌቪዥን ነበር የሚታየኝ። ልክ ግብፃውያን አሁን ሲወጡ ከምድረ በዳ እግዚአብሔር መልካም አድርጎላቸው ሲወጡ ልክ እኔ እንደ በቴሌቪዥን እንደማይ ነበር የሚመስለኝ እና እዛ ውስጥ ገብቼ ነበር ማለት ነው። ደግሞ ተገድሉት ደግሞ አለቀስ ነበር እንጂ እግዚአብሔር አድርጎላቸው እንዴት ይወደላሉ ብያለሁ። እና በዛ ውስጥ ቃሉን በጣም ነበር በዛን በልጅነት ጊዜ የህይወቴ መሰረት የተጣለው ብያለሁ። በዛን ጊዜ ነው እላለሁ። ለትና ቀና ነባለሁ። አንድ ቢል አልጠግብም። ብቻዬን መሆን እፈልጋለሁ። ሜዲቴት አደርጋለሁ። እግዚአብሔር ማስተር ያስደስተኛል። እና የመጀመሪያዎቹ ጥቂት ዓመታት በእኔ እግዚአብሔር መሰረት የጣለበት በህይወቴ ላይ ነው ብዬ አስባለሁ። እና የሁሉም ሰው ህይወት እንደዛ አይደለም። በደረጃ ነው ቀደም እንዳልኩት የኔ ደግሞ ይሄንን ይመስላል። አሜን አሜን። እግዚአብሔር ይባርክ። ከዚህ ሳንወጣ አንድ ጥያቄ ላክልበት። በዚህ በህይወት ለውጥ ውስጥ ምናልባት ቀደም ብለህ ከነበረ ሁኔታ ጋራ የገጠሙ ችግሮች ነበሩ? አንዳንድ ሰዎች ከጌታ ጋር እንደዚህ በሚጣበቁ ጊዜ የሚገጥማቸው ችግሮች አሉ። ምናልባት የምታስታውሰው ነገር ነበር ወይ ከህይወት ለውጥ ጋራ ማለት ነው? አዎ ብዙ የከበደ ነገር ከውጪ እንደገጠመኝ አላስብም። በተለያዩ ጊዜ ታስሬያለሁ። አንድ ምሽት ብቻ ያሳለፍኩባቸው አሉ። ቀኑ የማታ የተለቀኩበት አለ። ምናልባት አንድ ጊዜ ነው በ12ኛ ክፍል ፈተና ተፈትኜ በእኛን ዘመን የመሰረት ትምህርት ዘመቻ የሚባል ነበርና ለዛ ዘመቻ ወጥቼ ነበረ። በይርጋለምና በአዋሳ ከተማ በነበረ ቦታ ነው እና ከዛ መጤ ሃይማኖት ያስፋፋል ተብዬ ታስሬ ነበረ። ለአንድ ወር ከ14 ቀናት ታስሬያለሁ። ይሄን ያህል የከበደ ነገር አልገጠመኝም። ከዛ በኋላ ማስጠንቀቂያ ሰጥተው ሁለተኛ ይሄንን ሃይማኖትን እንዳትሰብክ ብለው ለቀቁኝ። ወደ ቤቴ ገባሁ። ከዛም በኋላ ቀጥተኛ የሆነ ቻሌንጅ ለተንደተው በቀጥታ የደረሰብኝ ነገር የለም። አሜን። ጌታ ክብሩን ይውሰድ። እርግጥ ያው በዛን ጊዜም ያለን ያህል ዋጋ መክፈል ቀላል አይደለም። ግን እግዚአብሔር ታማኝ ሆኖ ደግሞ በዛ ሁኔታ ውስጥ